ይሄ ፎቶ እንዲህ እንደምታዩት የራሴ ፎቶ ነው። አሁን ገና ነው የተነሳሁት። ሁላችሁም እየገባችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ ለወዳጅ ጓደኞቻችሁ እንዲደርስ አድርጉልኝ። አሁን በትኩሱ እንደተነሳሁት ነውና ላይክም ስታደርጉ ሼርም ስታደርጉ እንዳያቃጥላችሁ የተጠነቀቃችሁ ላይክ እንድታደርጉ። ምክንያቱም በጣም ትኩስና ግለት ያለው ስለሆነ በኋላ ከፈጃችሁና ከተቃጠላችሁ በኋላ እንቀሳው ወደ ሌላ እንዳታደርጉ በጥንቃቄ ላይክ አድርጉት፣ በጥንቃቄ ሼር አድርጉ፣ በጥንቃቄ ደግሞ ቪዲዮውን ሰብስክራይብ በማድረግ ቤቱን ያበረታቱ። እንደዚህ ትኩስ ፎቶዎችን ገና ከኦቨን እንደወጡ ወይም ደግሞ ከምጣድ እንደወጡ አሊያም ደግሞ ከድስት እንደወጡ እናቀርብሎታለን። ምክንያቱም ትኩስ ነገር ይገባችኋልና ለክብራን ተመልካቾቻችን ትኩስ ነገር የምትወዱና የትኩስ ነገር አፍቃሪ ናችሁና እንዲህ ከምጣድ የወጡ ትኩስ ነገሮችን በማቅረብ እንዲያው እንታወቃለንና ጌታ መድኃኒዓለም ኑሯችሁን ትኩስና የጋለ አድርገው እንዲያውም በዛው ነገረ ስራችሁ ሁሉ ትኩስ ይሁን፣ ያማረ ይሁን፣ የከረመ ይሁን ለማለት ነው። የከረመና የፈጀ ያረጀ ካለባችሁ በአዲስ ለመተካት ሞክሩ። ያው በይህንን ስላችሁ በአዲስ ተኩ ብለው ሚስቶቻችሁን ወይም ፍቅረኞቻችሁን ሳይሆን ነገረ ስራችሁን